በስምህ በሚቀልዱትና አንተን ትተው ጣዖታትን በሚያመልኩት ላይ የመዓቱን እሳት አውርድባቸው። አቤቱ አምላኬ ሆይ አዳምና ልጆቹን ወደ መንግስትህ መምጣታቸውን የተቀበልክ እኔንም ጸሎቴን ስማኝ። በቅዱሱ ስምህ የሚያበረታኝንና የሚያጠነክረኝን መልአክ ላክልኝ። ሰላም ላንተ ይሁን ብፁዕ አባ ኖብ። ከአምላኬ የመጣልህ የሰላም መልእክት ነው። እኔ ሊቀ መላእክት ቅዱስ ሚካኤል ነኝ። አንተን ረዳ ዘንድ ከእግዚአብሔር ተልኬያለሁ። ነገ በማለዳ ተነስና ወደ ገዢው ዘንድ ሂድ። በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዲያምን ንገረው። ለ3 ቀናት በግርፋት ያሰቃይሃል። እኔ ግን ኃይልን እሰጥሃለሁ፣ ከቁስልህም ትድናለህ። ከዛም ወደ አረብ ወስደው በአሰቃቂ ሁኔታ ይገርፉሃል። ስላንተ እኔ ይገለጣለሁ። ሰይጣንና ሰራዊቱም ይረዳሉ። በሄድክበት ሁሉ ካንተ ጋር ሆናለሁ። ሰላም ላንተ ይሁን ብፁዕ አባ ኖብ። የእግዚአብሔር ሰላም ካንተ ጋር ይሁን። አመሰግናለሁ ጌቴ፣ አመሰግናለሁ ጌቴ።